ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ቆያችሁ? በጌታ የተወደዳችሁ እግዚአብሔር ለዘላለም ይባረክ። ተባረኩ። ለጌታ ቃል ጥቂት ደቂቃ እየኖራችሁ ማለዳችን በእግዚአብሔር ቃል እንጀምር። ደግሞ በጌታ እለምናችኋለሁ። አንድ ምዕራፍ በጌታ አንብቡ። ጊዜ በምታገኙበት ሰዓት ማለዳችሁ ብታደርጉ ግን የተሻለ ነው እና ግን ጊዜ ስታገኙ አንብቡ። በጌታ ነው ምላችሁ። ተባረኩ። ከህይወታችን ቅድሚያ እሱ ይውሰድ። ተባረኩ። ወደ ዛሬ ሐሳብ እንመለሳለን። ከዳዊት ጋር እንቆያለን። እግዚአብሔር ይባርካችሁ። ተባረኩ። የፈጣሪ ግርማ በፍጥረቱ ላይ እግዚአብሔር አምላካችን ሆይ ስሜ በምድር ሁሉም ላይ ምንኛ ግርማዊ ነው። ክብር ከሰማይ በላይ ከፍ ብሏል። ከልጆችና ጡቱን ከሚጠቡ ሕፃናት አፍ ምስጋና አዘጋጀ። ከጠላትም የተነሳ በለጥን ቁጣኛም ጸጥ ታሰኝ ዘንድ የጣቶችንም ሥራ ሰማያትንም ስንመለከት በስፍራቸው ያኖርሃቸውን ጨረቆችና ከዋክብትን ስናይ በሐሰት ስፍራ ትሰጠው ዘንድ ሰው ምንድነው? ትተነቀቅለትስ ዘንድ የሰው ልጅስ ምንድነው? ከመላእክት በጥቂቱ አሰነስከው፣ የክብርንና የሞገስንም ዘውድ አቀዳጀህለት። በእጆች ሥራ ላይ ሾምከው፣ ሁሉንም ከእግሮቹ በታች አስገዛህለት። በጎችንና ላሞችንም ሁሉም የምድር አራዊትንም የሰማይ ወፎችንም የባህር ዓሦችንም በባህር ውስጥ የሚርመሰረሱ ሁሉም አስገዛለት። እግዚአብሔር አምላካችን ሆይ ስምህ በምድር ሁሉም ላይ ምንኛ ግርማዊ ነው። ስሙ ለዘላለም ይባረክ። ተባረኩ።